ቤዛ አይደለችም ብሎ ክህነት ይዞ መገኘት ማለት ነው። ክህነት የበቀለው እኮ በድንግል ማርያም ነው። ስጋ ወደሙ የተገኘው እኮ በድንግል ማርያም ነው። ልጅነት የተገኘው እኮ በድንግል ማርያም ነው። የብርሃን ልብስ የተገኘው እኮ በድንግል ማርያም ነው። ጸጋ የተገኘው በድንግል ማርያም ነው። የጥል ግድግዳ የፈረሰው በድንግል ማርያም ቤዛነት ነው። እሷ ልጇ ቤዛ ከሆነ የቤዛ እናት ቤዛ ናት። ልጇ መድኃኒት ከሆነ የመድኃኒት እናት መድኃኒት ናት። ልጇ ሰላም ከሆነ የሰላም እናት ሰላም ናት። ልጇ ብርሃን ከሆነ ተመልከቱ፣ ሐዋርያት ብርሃን ሲባሉ ሐዋርያት ብርሃን ከተባሉ ያበራላቸው ብርሃን ከተባሉ ብርሃንን የወለደችን ብርሃን ማትል አንተ መናፍቅ ነህ እንጂ ማለት ብርሃንን የወለደች የብርሃን እናት በላት እንጂ ጌታ ምን አለ? እኔ ብርሃን ነኝ ያለ ተመልከቱ። አነ ውእቱ ብርሃኑ ለዓለም፣ እኔ የዓለም ብርሃን ነኝ። ከዛስ አንተ ውእቱ ብርሃኑ ለዓለም፣ እናንተም የዓለም ብርሃን ናችሁ አለ። የሐዋርያት ብርሃንን የክርስቶስን የሐዋርያት ብርሃንነት የክርስቶስ ብርሃንነትን አይጋርድም። የጋረደ ጭንቅላት ነው። ጭንቅላት ግን ጠረገው የድንቁርናውን መስታወት